ትኩሳቱ ጨምሯል። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀይር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይልና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረው ግለሰብ ተገደለ። ሶማሌላንድ ለአሜሪካ ልዩ የማዕድን መብቶችና የወታደራዊ ቤዝ ግንባታን ፍቃድ ለመስጠት ዝግጁ መሆኗን ገለጸች። ሰላም የዱካ ኒውስ ቤተሰቦቻችን፣ የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ትኩሳቱ ጨምሯል። አስመራ የነበሩት ባለስልጣን አዲስ አበባ ገብተዋል። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ሚኒስተሩ ዛሬ ረፋድ ላይ ከዶክተር ጌዲዮን ጢሞቴዎስ ጋር መመካከራቸውም ተሰምቷል። አንድ ወር ባልሞላ ጊዜ ውስጥ ከአዲስ አበባና በሪያድ መካከል ውይይት ሲደረግ ይህ ለሶስተኛ ጊዜ ነው። ከ3 ሳምንት በፊት ዶክተር ጌዲዮን ጢሞቴዎስ ወደ ሪያድ ተጉዘው ከጂዳ ሚኒስትሮች ጋር በቀጠናዊ ጉዳዮች ላይ መክረዋል። በተመሳሳይ ከአንድ ሳምንት በፊት የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ዛሬ ደግሞ የሪያድ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ይህም የቀጠናውን ትኩሳት ከመቼውም ጊዜ በላይ መጨመሩን የሚያሳይ ነው ተብሏል። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀይር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ኤሊት ፎርስና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚመሩት ሌተናል ጄኔራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት የሚሰጠው ማንኛውንም ግዳጅ ዝግጁ መሆኑን ተናግረዋል። ጠቅላዩ ይህን የተናገሩት በሐዋሳ ስቴዲየም ትላንት እሁድ የካቲት 15 2018 በተካሄደው የመከላከያ ሰራዊት የልዩ ዘማቾች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘማቾች እዝ መደበኛው ጦር ሊወጣቸው የማይችለውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ፣ የአየር ወለድና የጸረ ሽብር ልዩ አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የእዙ አባላት የበዓሉ የክብር እንግዳና የኢፌድሪ የጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ አህመድ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም በሄሊኮፕተር በአየር ላይ በተዘረጋ ገመድ ተንጠላጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚያን አቅርበዋል። በአንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆኑ የተነገረላቸው የልዩ ኃይል አባላትን የውጊያ ማርሽ ቀያሪዎች ሲሉ ሌተናል ጄኔራል ሹማ ወድሷቸዋል። ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረው ግለሰብ ተገደለ። በፍሎሪዳ ግዛት በሚገኘው የፕሬዝዳንት ዶናልድ ትራምፕ የግል መኖሪያና የቅንጡ ሪዞርት በሆነው ማር አላጎ ላይ ጥሶ ለመግባት የሞከረው የታጠቀ ግለሰብ በጸጥታ ኃይሎች መገደሉ ተሰማ። የአሜሪካው ሚስጥራዊ አገልግሎት ወይም ሴክሬት ሰርቪስ እንደገለጸው ከሆነ ግለሰቡ በሪዞርቱ ላይ ጥቃት ለመሰንዘር ሲሞክር በወቅቱ ጥበቃ ላይ በነበሩ የደህንነት አባላት እርምጃ ተወስዶበት ተገሏል ተብሏል። ትራምፕ ላይ የመግደል ሙከራ ሲሞከር ይህ ለሁለተኛ ጊዜ መሆኑ ይታወሳል። ሶማሌላንድ ለአሜሪካ ልዩ የማዕድን መብቶችንና የወታደራዊ ቤዝ ግንባታን ፍቃድ ለመስጠት ዝግጁ መሆኗን ገለጸች። ሶማሌላንድ ለአሜሪካ በማዕድን ሀብቷ ላይ ልዩ የመጠቀም መብትንና በግዛቷ ላይ የወታደራዊ ቤዝ እንድትገነባ ጥያቄ ማቅረቧ ተሰምቷል። የሶማሌላንድ የፕሬዝዳንት ጉዳዮች ሚኒስቴር ከድር ሁሴን አብዲ የካቲት ባለፈው ቅዳሜ ለኤኤፍፒ እንደተናገሩት ከሆነ አሜሪካ በማዕድኖቻችን ላይ ልዩ የሆነ የመጠቀም መብት ለመስጠት ፈቃደኞች ነን፣ በተጨማሪም የወታደራዊ ቤዝ ለማቅረብ ዝግጁ ነን፣ በሆነ ነገር ላይ እንስማማለን ብለን እናምናለን ብለዋል። ሶማሌላንድ ይህን ለመፍቀድ ያሰበችው እንደ ሀገር ለመቆጠር ከአሜሪካ እውቅናን ለማግኘት በማሰብ ነው ተብሏል። በመጨረሻም ከትግራይ በተሰማ ዜና ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ ናቸው ተብሏል። ቲክቫ ኢትዮጵያ ከታማኝ ምንጮችና ከውይይቶቹ ተሳታፊዎች መረጃዎችን አሰባስቧል ብሏል። በዚህም በስብሰባዎቹ የሚቀርቡት ሰነዶች በህወሓት ጽሕፈት ቤት የተዘጋጁ ሲሆኑ
የስብሰባው ተሳታፊዎች የድርጅት አባልና አባል ያልሆኑ ናቸው ተብሏል። አንድ ታማኝ ምንጭና የስብሰባ ተሳታፊ ለቲክቫ ኢትዮጵያ ምን አሉ? እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ያልሆነ ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል ብለዋል። ለቀረበው ጥያቄ ሌሎች አዛማጆችን ከመድረክ ምላሽ ተሰጥቷል። አሁን ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ ከህወሓት ከጊዜያዊ አስተዳደር የዲፕሎማሲ ልምድ ያላቸው በተውጣጡ አመራሮች በመመራት ላይ እንደሆነ ተገልጿል። ሰነዱ በኮሚቴው የተሰናዳ እንደሆነ የሚያብራራ ምላሽ ስብሰባውን ከሚመሩ ከፍተኛ የህወሓት ካድሬዎች ተሰጥቷል። ካድሬዎቹ ማብራሪያቸውን በመቀጠል ትግራይ እንደ ባለፈው የጥቅምት 2013 ጥቅምት 2015 ዓመተ ምህረት የነበረው ጦርነት በከበባ ላይ እንደሆነች ተናግረዋል። በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለ ከየትኛው የፋኖ አመራር ክንፍ መሆኑ ግልጽ ባይሆንም ህወሓት ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው ተገልጿል።